ትሞታለህና ቤትህን አስተካክል። ንጉሥ ሕዝቅያስ በጠና ታሞ ተኝቷል። ነቢዩ ኢሳይያስ ሊጠይቀው መጣ። ሆኖም እንደ ልማዱ እግዚአብሔር ይማረ አላለውም። ለጆሮ የሚከብድ ቃል ጥሎበት ወጣ። ትሞታለህና ቤትህን አስተካክል አለው። ነቢዩ ይህንን ብሎት ከወጣ በኋላ ሕዝቅያስም ወደ ግድግዳው ዞሮ ስቅስቅ ብሎ አለቀሰ። አምላኩ በንግግር ብዛት የሚሰማ አምላክ አይደለምና ፊቱንም ወደ መቅደሱ አቅጣጫ ዞሮ አለቀሰ። ከደቂቃ በኋላ ነቢዩ ኢሳይያስ ሌላ መልእክት ይዞ ተመለሰ። እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ፣ እንባህን አይቻለሁ። በዕድሜ ላይ 15 ዓመት እጨምርልሃለሁ። ትንቢተ ኢሳይያስ ምዕራፍ 38 ከቁጥር 5። ሕዝቅያስ ቤትህን አስተካከል ከተባለ በኋላ ፊቱን አዙሮ ከማልቀስ በቀር ምንም አላደረገም። ሕዝቅያስ ሆይ አልጋህን ሳትወርድ ያስተካከልከው ቤት ምን አይነት ቤት ነው? ለባሮች መመሪያ ሳትሰጥ የምታስተካክለው ቤት እንዴት ያለ ቤት ነው? በደቂቃዎች ውስጥ ትሞታለህ ከተባልክ በኋላ 15 ዓመት ያስጨመረልህ ምን አይነት ማስተካከያ አድርገህ ነው? ለእኛም ንገረንና ዕድሜ እናስጨምር። ሕዝቅያስ ከአልጋ ሳይነሳ ያስተካከለው ቤቱ ልቡ ነበረ። ልብህን ካስተካከልክ ቤት ይስተካከላል። እግዚአብሔር እንደሆነ ትሞታለህ ቢልህም መሞትህን አይፈልግም። እሱ ከኃጢአትህ እንጂ ከአንተ ጋር ምን ጸብ አለው? በውኑ ኃጢአተኛ ይሞት ዘንድ እፈቅዳለሁን? ይላል ጌታ እግዚአብሔር። ከመንገዱ ይመልስና በሕይወቱ ይኖር ዘንድ አይደለምን? ይላል መሐሪው ትንቢተ ሕዝቅኤል ምዕራፍ 18 ከቁጥር 23 ጀምሮ። እሱ ትሞታለህ የሚልህ መኖርህን ፈልጎ ነው። አንዴ ብያለሁ ብሎ አይጨክንብህም። በንስሐ ተመለስ እንጂ መሬሃለሁ ለማለት ይቾክላል። አሁኑኑ ትሞታለህ ብየው አሁኑኑ ትድናለህ ብለው ይነቀኛል ሳይል ተመልሶ ይምርሃል። ኃጢአትህን ወደ ጥልቁ ይጥልልሃል። በጎ እንድትሠራ ዕድሜ ይጨምርልሃል። አንተ ብቻ ተመለስና አሁኑኑ ንስሐ ግባ። ከበደል አልጋ ጋር ያጣበቀ ፈተናም ድል መነሻው ጊዜ አሁን ነው። ሕዝቅያስ በደቂቃ እንባ ምሕረት አግኝቶ ዕድሜ ካስጨመረ በአብይ ጾም ሙሉን የሚያለቅስ ምን ያህል ዕድሜ ያገኝ ይሆን? ወዳጄ አንተም ተነሳና በዚህ ወራት ቤትህን አስተካክል። እንደ ሕዝቅያስ ፈጣሪ ይጠብቅሃል። የተቀየምከውን ይቅር በል፣ የበደልከውን ካስ። የሚበቀልህን የማይተኛ ጠላትህን ዲያብሎስን ተበቀለው። ጾም ዲያብሎስን ድል የተደረገበት የጦር አውድማ ነው። በዚህ ወራት ድል ያላደረግከው ፈተና በሌላ ጊዜ አናደርገው። ሰነፍ ገበሬ በሰኔ ይሞታል እንደሚባለው በጾም የተኛ ክርስቲያን መቼም አይነቃም። በጾም ያልተገራ አንደበት መቼም አይገራም። በጾም ያልተፈወሰ ቂም መቼም አይፈወስም። ጌታችን በወንጌል አንዴ ወደ እሳት አንዴ ወደ ውሃ የሚጥል ጋኔል ያለበትን ልጅ ሲፈውስ ይህ አይነቱ ጋኔል ያለ ጾምና ያለ ጸሎት አይወጣም ብሎ ነበር። ሀገራችን አንዴ ወደ እሳት አንዴ ወደ ውሃ የሚጥላት የጥላቻ ጋኔል ያለ ጾምና ያለ ጸሎት አይወጣም። ወዳጄ ከቁስል የምትፈወስበት ወራት እንደደረሰ እወቅ። አንተም ብትሆን ልትላቀቀው እየፈለክ ያቃተ ክፉ ልማድ የለብህም? እንደ ቅዱስ ጳውሎስ የምትፈልገው መልካም ነገር አላደርግም፣ የማልፈልገውን ክፉ ነገር አደርጋለሁ። ምንኛ ጎስቋላ ለዚህ ሞት የተሰጠው ሰውነት ማን ያድነኛል ብሎ ምርር እንድትል
ያደረገ ኃጢአት የለም? እንግዲህ አሁንስ እወቅ፣ ይህ አይነቱ ኃጢአት ያለ ጾምና ያለ ጸሎት አይወጣም። ይህ ጾም ቁስልን የሚፈውስ ጾም ነው። ይህ ጾም የኃጢአትን ሸክም ማራገፊያ ጾም ነው። ይህ ጾም ከእግዚአብሔር ጋር የሚያቀራርብ ጾም ነው። ይህ ጾም ወደ ንስሐ የሚመራ ነው። ይህ ጾም ለክብር የሚያበቃ ነው። ይህ ጾም ሞትን የሚያርቅልን፣ ዕድሜ የሚያስረዝምልን ጾም ነው። ይህ ጾም ቤታችንን ሰላም ለሚመልስ ነው። ይህ ጾም ትዳራችንን፣ ኑሯችንን፣ ልጆቻችንን የሚባርክልን ጾም ነው። ይህ ጾም ገነትን እንድናፍቅ የሚያደርገን ጾም ነው። ይህ ጾም ሙሉ ሰው የሚያደርገን ነው። እንደ ሕዝቅያስ በዚህ ወራት ቤትህን በንስሐ አስተካክል። ወስብሐት ለእግዚአብሔር። አቅራቢ አፈወርቅ ኪያ። የካቲት 19 2018 ዓመተ ምህረት አዲስ አበባ። ከወደዳችሁት ሰብስክራይብ፣ ላይክ፣ ኮሜንት፣ ለምትወዱት ሰው ሼር አድርጉለት። ክበሩልኝ። አመሰግናለሁ። የዘወትር ምርጫችሁ ሊዲያ ፍቅር ዩቲዩብ ቻናል። ክበሩልኝ።